ሰላም ስሜ ማህሌት ደበላ ይባላል። የአንደኛ አመት የዩኒቨርሲቲ ተማሪ ነኝ። በፕላን ኢንተርናሽናል ኢትዮጵያ የዩዝ አድቫይዘሪ ፓናል ሜምበር ነኝ። ዛሬ ፕላን ኢንተርናሽናል ኢትዮጵያ ባዘጋጀው ገርልስ ቴክ ኦቨር ኢኒሼቲቭ የኢትዮጵያ ውሜንስ ሎየር አሶሲዬሽን ዳይሬክተርስ ሚስ ህብረት አባሆይንት ወክዬ ልመራች እያለሁ ጠዋት ኢላ ኦፊስ እንደደረሰን ወይዘሮ ህብረትና ሙሉ ዲፓርትመንቱ ሞቅ ባለ አቀባበል ተቀብለውናል። ከዛም ደግሞ በመቀጠል ከወይዘሮ ህብረት ጋር የተለያዩ ውይይቶችን አድርገናል። ወይዘሮ ህብረት የነበራትን የትምህርት ባክግራውንዷን እኔም ደግሞ ወደፊት ምን መሆን እንደምፈልግ እናም ደግሞ እነዛ ላይ ምን ማድረግ እንዳለብኝ ምክር ሰጥተውኛል። ኢላ ደግሞ ምን አይነት ስራዎችን እንደሚሰራ ለምሳሌ ያክል ነፃ የህግ አገልግሎት ለሴቶች እንደሚሰጥ አወራን። ከዛም በመቀጠል ቱር ኦፊስ ነበረን። የተለያዩ ዲፓርትመንቶች በመሄድ አገልግሎታቸውንም አይተን ነበረ። ለምሳሌ አይሲቲ፣ ኤችአር እናም ደግሞ 7711 ነፃ የስልክ መስመር አላቸው። ከዛም በመቀጠል ፕሬዘንቴሽኔን አቀረብኩኝ። ፕሬዘንቴሽኔ ፎከስ ያደረግበት የነበረው ያለ እድሜ ጋብቻንና የጾታ እኩልነት ላይ ነበረ። እዛም ላይ ደግሞ ሩት ኮዙ ምን ይመስላል የሚለውን አይተናል። ኮንሲኩዌንሱ ምንድነው የሚለውን አይተናል። ከዛም በመቀጠል ኢላና ፕላን ኢንተርናሽናል ኢትዮጵያ ወደፊት አብሮ እንዴት መስራት እንዳለባቸው ተወያይተን ነበር። ኢላ ውስጥ በነበረኝ ቆይታ ብዙ ነገሮችን ተምሬበታለሁ። ሴት ልጆች ቢማሩ ለአመራር መብቃት እንደሚችሉ እድሉ ቢሰጣቸው የተለያዩ ስራዎችን መስራት እንደሚችሉ አይቼበታለሁ። ፕላን ኢንተርናሽናል ኢትዮጵያና ኢላ ይሄንን እድል ስላመቻቻችሁልኝ በጣም አመሰግናለሁ።